ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ዛሬ እንግዲህ ሳዑዲን ከእግር እስከ አናቷ ነው የማሳያችሁ። የሳዑዲ ምድር በትንሹ ከላይ ሆኖ ሲታይ ውስጡ ቀረብ ስትሉ ግን የሚያምር ይመስላል። በነገራችን በቀን አያምርም ወላሂ። ሳዑዲ በቀን እኔ ቤት የራሱ ይጣፋኝ። ሱብሃንአላህ የምር እዚህ አንድ ድምጽ ልጅ ነው እንዳይወድቅ እንደዚህ አልተመቸኝ እና በቃ አየር ለመቀበል ወጣ ነበር። እስኪ ልቁም የአዲስ አበባ ቆሼ ሰፈር ያለው መሰለኝ አላህ። እና እንደምታዩት እንግዲህ ከላይ ይሄንን ይመስላል ገጽታ። ያው ውስጥ ጠጋ ስትሉና አዙን ስላደረኩት ነው እንጂ ጠጋ ስትሉ ያምራልና ማታ ሲሆን ይበልጥ ያምራል። በጣም የሚያምረው ማታ ሲሆን፣ ቀን ግን እንደዚህ መብራት ጠፋፍቶ ምናምን ነገር የሆነ ነገር ነው የሚመስለው። እንጃ የምር ያስጠላል በጣም። ማታ ግን ድምቅምቅምቅ ነው የሚለው በቃ ላይቱ ምናምን ነገር በቃ ብዙ ነገሩ ድብልቅ ስለሚል በጣም ነው የሆነ ቪው ራሱ ከላይ ሆናችሁ ርቀትም ሆነ ቅርበት ሆናችሁ ስታዩት ያምራል ማለት ነውና እንግዲህ በትንሹ ሰፈራችን ይሄንን ይመስላል። ከላይ ሆኖ ያለው ገጽታ እንግዲህ የምታዩት ነው። ወይኔ እስኪ በኋላ በደንብ አሳያችኋለሁ በሌላ ቪዲዮ ወይ እዚሁ ጋር ቀጥ እያሳያችኋለሁ እንጂ በደንብ ለመቅረጽ አልተመቸኝም። እዚህ ደግሞ የነዚህ ልጆች ደግሞ አይሰሙም፣ ደረቅ ነገር ናቸውና ለቀቅ ባድርጎ አሁን ዝም ብሎ ነው የሚሄደው። የሚወርቅ የማይመስለው የሚጥላ ይመስለው በቃ እነሱ